ሰላም የአዲስ ሴንተር ቤተሰቦች እንዴት ናችሁ? ዛሬ ደግሞ ወደ ብስራተ ገብርኤል አማን ፕሮፐርቲስ ቀጥታ ከላፍቶ ሞል ጋር የሚገናኝ በጣም ሌግዣሪ የሆነ አፓርትመንት እየገነቡ ነው። ስለ አፓርትመንቱ የተለያዩ መረጃዎችን የምናቀርብላችሁ ነው። ላብራችሁ ቆዩ። ብስራተ ገብርኤል ላይ ያለው ሎኬሽናችን ላይ ከላፍቶ ሞል ጋር የተገናኘ ሌክዠሪ አፓርትመንት ነው እየገነባን ያለ ነው እና ከሞሉ ጋር የተገናኘ ነው። የመዋኛ ገንዳ፣ ላይብራሪ፣ የልጆች ማዋያ፣ ዴይኬር፣ ባስኬትቦል መጫወቻ እንዲሁም ደግሞ ፕሌይግራውንዶች ይኖሩታል። ያ ማለት የኮምፓውንድ አይነት ስሜት እንዲኖረው በማሰብ ሁሉንም ነገር በአንድ በኩል እንዲያገኙ ነው። እንዲሁም ከ30% ጀምሮ እስከ 100% ለሚከፍል ደንበኛችን ደግሞ እስከ 30% የሚደርስ ዲስካውንት አዘጋጅተናል። እንደሚታወቀው ብስራተ ገብርኤል የዲፕሎማቶች ሰፈር ነው። ዲፕሎማቶች የሚኖሩ ከሴኩሪቲ አንጻር ደግሞ በደንብ የተረጋጋ የሴኩሪቲ ዋስትና ያለው አካባቢ ነው። ሰላም ሰላም፣ እንደምን ነሽ? አረፍ በይ። ክርስቲ ይባላሉ እና ከአዲስ ሴንተር ነበር የመጣ ነው። ዛሬ ብስራተ ገብርኤል ወደሚገኘው ላፍቶ ሞል መተናል። አማን ፕሮፐርቲስ ነው የተገኘ ነው እና ስምሽን መጀመሪያ እና የስራ ድርሻሽን ምትነግሪኝ ደስ ይላል። እሺ፣ በመጀመሪያ መታችሁ ስለጎበኛችሁን እናመሰግናለን። ሱዚ ቡሎ እባላለሁኝ። በአማን ፕሮፐርቲ ውስጥ የሽያጭ ሱፐርቫይዘር ነኝ። ስለዚህ አማን ፕሮፐርቲስ ብለሽኛል። እስከ ዛሬ ምን ስትሰሩ እንደቆያችሁ እና ምን አይነት ነገር ይዛችሁ እንደቀረባችሁ? እሺ፣ አማን ፕሮፐርቲ አምኔት ከሚባል ግሩፕ ውስጥ አንዱ አካል ነው እና ኦልሞስት በአምኔት ግሩፕ ውስጥ ኦልሞስት ወደ 7 አይነት ሴክተሮች አሉን፣ 7 አይነት ቢዝነሶች አሉን እና አንደኛው ፕሮፐርቲው ሪል ስቴቱ ሴክተር ነው አሁን በስፋት የመጣንበት። ከዚህ በፊት ግን ኢምፖርት እና ኤክስፖርት ላይ ያለን፣ የመንገድ ስራዎች ላይ ያለንበት፣ እንዲሁም የኮንስትራክሽን እና የአግሪካልቸር ቢዝነስ ላይ ያለንበት። እዚህ አሁን በደንብ የመጣ ነው ወደ ሪል ስቴቱ ላይ በደንብ ፎከስ አድርገን መተናል ማለት ነው። በሪል ስቴት ላይ ምን አይነት አዲስ ነገር ይዛችሁ መጣችሁ? ያው አሁን ያለንበት ብስራተ ገብርኤል ነው። እንዲሁም ደግሞ ካሳንችስ ላይ ሎኬት አድርገን አፓርትመንት ቤት እየገነባን ያለው እና ብስራተ ገብርኤል ላይ ያለው ሎኬሽናችን ላይ ከላፍቶ ሞል ጋር የተገናኘ ሌክዠሪ አፓርትመንት ነው እየገነባን ያለ ነው እና ከሞሉ ጋር የተገናኘ ነው። ምናልባት የኮምፓውንድ አይነት ስትራክቸር እንዲኖረው የተለያዩ አሚኒቲዎችን ይዞ ሌክዠሪ አፓርትመንት እየገነባን ነው የምንገኘው። በጣም አሪፍ፣ በጣም ደስ ይላል የነገርሽ ነገር እና ሞር የዲፕሎማትም ሰፈር ነው እና እዚህ ብስራተ ገብርኤል መጥተው ሲገዙ ምን አይነት ጥቅሞችን ያገኛሉ? እንደሚታወቀው ብስራተ ገብርኤል የዲፕሎማቶች ሰፈር ነው። ከተማችን ውስጥ ደግሞ ውድ ከሚባሉ ሰፈሮች አንዱ ነው። ያ ማለት ደግሞ ዲፕሎማቶች የሚኖሩ ከሴኩሪቲ አንጻር ደግሞ በደንብ የተረጋጋ የሴኩሪቲ ዋስትና ያለው አካባቢ ነው። ፕላስ ኢንተርናሽናል እና ናሽናል ትምህርት ቤቶች አሉበት። የተለያዩ ነገሮችን ከቤትሽ አቅራቢያ ሆነሽ ሁሉንም ነገር በአንድ አካባቢ የምታገኝበት ቦታ ነው። በጣም አሪፍ። በካሳንቺስ ሌላ ሳይት እንዳላችሁ ሰምቻለሁ እና ስለሱ አንዳንድ ነገር ነው። ካሳንቺስ ላይ ደግሞ ከኢንተርኮንቲኔንታል ፊት ለፊት ገንብተን የጨረስነው አለን። ከእሱ አጠገብ ደግሞ ኤግዛክት ከሰራ ነው ጎን ደግሞ ሌላ አፓርትመንት ቤቶችን እንደገና ለሽያጭ አውጥተናል። ያው ካሳንቺስ እንደሚታወቀው ኢንተርናሽናል ሆቴሎች የሚገኙበት፣ አሁን ላይ ደግሞ በደንብ በኮሪደር ልማቱ ያሸበረቀች አዲስ ከተማ ሆናለች እና እዛ ላይም ቆንጆ ፕሮዳክት ይዘን መጥተናል። በጣም አሪፍ የሎኬሽን ምርጫችሁ ነው፣ ተመችቶኛል። ሞር ከሌላ አፓርትመንቶች በምን ትለያላችሁ? ይዘን የመጣ ነው አንደኛ ከሎኬሽን ዋይዝ በደንብ ተጠንቅቀን አምነንበት ነው ሎኬሽን መርጠን የምንሰራው። ሁለተኛ ደግሞ ነዋሪው በመረጠው ቦታ ላይ ደግሞ ማግኘት የሚፈልገውን ነገር ሁሉንም አሚኒቲዎች ከቤቱ ሳይወጣ እዛው ቤት ውስጥ ሆኖ በቤቱ አቅራቢያ ማግኘት የሚችለውንና ላይፉን ኢዝሊ ቀለል ሊያደርግ በሚችልበት መንገድ ሁሉንም ነገር በአንድ ቦታ ላይ እንዲያገኝ በማሰብ ሌክዠሪ የሆኑ ቤቶች ነው እየገነባን ያለ ነው። በጣም አሪፍ። ሰው ቤት ከመግዛቱ በፊት ምን ማየት አለበት ብለሽ ታስቢያለሽ? በሪል ስቴት ላይ ሰው ቤት ከመግዛቱ በፊት ማየት አለበት ብዬ የማስበው እና ማምነው ነገር አንደኛ ሎኬሽን ማየት አለበት። የት አካባቢ ነው ለኑሮ፣ ከሴኩሪቲ፣ ከተለያዩ ነገሮች አንጻር እንዲሁም ለኢንቨስትመንትም ሆነ ለመኖሪያነት ሰፈሩን በደንብ ማየት አለበት። ሎኬሽኑን በደንብ ማየት አለበት። ሁለተኛ ደግሞ እዛ አካባቢ ላይ ምን አገኛለሁኝ፣
ያንን ሰፈር ያንን ቦታ በደንብ ፎከስ አድርጎ ምን ላገኝ እችላለሁኝ የሚለውን አሚኒቲዎችን በደንብ ማየት አለበት። ሶስተኛው ሌጋሊቲው ነው። የካምፓኒ ፕሮፋይል ምን ሰርቷል፣ እንዴት መጥቷል፣ ወደፊትስ እንዴት ይሰራል የሚለውን ነገር ከህግ አንጻር ከህግ አግባብ ሌጋሊቲውን በደንብ ማየት አለባቸው ብዬ አስባለሁ። እነዚህ ነገሮች ካልሽ ነገር በብስራተ ገብርኤል የሚገኘው አፓርትመንት ምን አይነት አሚኒቲዎችን ይይዛል? ያሉን አሚኒቲዎች የመዋኛ ገንዳ፣ ላይብራሪ፣ የልጆች ማዋያ፣ ዴይኬር፣ ባስኬትቦል መጫወቻ እንዲሁም ደግሞ ፕሌይግራውንዶች ይኖሩታል። ያ ማለት የኮምፓውንድ አይነት ስሜት እንዲኖረው በማሰብ ሁሉንም ነገር በአንድ በኩል እንዲያገኙ ነው። ፕላስ ደግሞ ሲኒማ ይኖረናል። የተለያዩ ሾፖችን ደግሞ እንዳልኩሽ ከላፍቶ ሞል ጋር የተገናኘ ስለሆነ የተለያዩ ሾፖች በአቅራቢያቸው ግቢያቸው ውስጥ ሆነው ያገኛሉ። የካሬ አማራጮች እና የአከፋፈል ሁኔታውን ታስረጅ። ያሉን ቤቶች ከባለ 1 እስከ ባለ 3 መኝታ ነው። ከ89 ካሬ እስከ 248 ካሬ ድረስ በተለያየ ካሬ አማራጭ አፓርትመንት ቤቶችን የያዘ ነው። እየገነባን ያለ ነው ዲ+25 ነው። ከረንትሊ እየሸጥንበት ያለበት 115,000 ብር ነው በካሬ ሜትር። የአከፋፈል ሁኔታችንም ቅድመ ክፍያ ኤክስፔክት የምናደርገው 15% ነው። የሚቀረውን ደግሞ 85% በ9 ዙር ክፍያ ፕሮግረስ ቤዝድ በሆነ አከፋፈል ሲስተም ነው ያዘጋጀ ነው እና ኤክስፔክት የምናደርገው ዳውን ፔመንት 15% ነው። ከዛ በኋላ የሚኖረውን የክፍያ በፕሮግረሱ እያየሹ እየተገነባ ነው አይደለም የሚለውን ነገር እያየሽ የግንባታችንን ሂደት እየተከታተልሽ ነው ፔመንት ካንቺ የምንጠብቀው ማለት ነው። እንዲሁም ከ30% ጀምሮ እስከ 100% ለሚከፍል ደንበኛችን ደግሞ እስከ 30% የሚደርስ ዲስካውንት አዘጋጅተናል። በጣም አሪፍ። ካሳንቺስ ስለሚገኘው ሳይት ደግሞ አንዳንድ ነገር ብትይ። ካሳንቺስ ስለሚገኘው ከባለ 1 እስከ ባለ 3 መኝታ አፓርትመንቶች አሉን። በዛም ከ72 ካሬ ጀምሮ እስከ 161 ካሬ ድረስ ከባለ 1 እስከ ባለ 3 መኝታ የካሬ አማራጮች አሉን። እዛም የምንሸጠው በካሬ 115,000 ብር ነው። የተለያዩ አሚኒቲዎች አሉት። እንዲሁም በተጨማሪ ቀድመው ለሚመጡ 15 ደንበኞች አዲሽናል ዲስካውንቶችን አዘጋጅተን እንጠብቃለን። በጣም አሪፍ። እስካሁን የነገርሽኝ ነገር ደስ ስላለኝ እና ማየት ስለምፈልግ ያለውን ነገር ብታሳይኝ ሳይቱ ጋር ሄደን ደስ ይለኛል። ይቻላል። እሺ፣ እንግዲህ ሳይታችን በግንባታ ላይ ነው ያለው። አክቲቭ የሆነ ሳይት ነው ያለን። አሁን ላይ የግራውንድ ፍሎሩን ጨርሰን አንደኛውን ስላብ እየሞላን ነው የምንገኘው። አክቲቭ የሆነ ሳይት ነው ያለን። ኢን ጀነራል ኦልሞስት 30% በሚባል ደረጃ የግንባታ ሂደት ላይ ደርሰናል። በጣም አሪፍ ፕሮግረስ ላይ ነው ያላችሁና አክቲቭ ሳይት ነው። በጣም የሰፈሩ ጸጥታ በጣም ደስ ይላልና በምን ያህል ጊዜ ትጨርሳላችሁ ወይም ታስረክባላችሁ? እየሸጥንበት ያለበት ፕራይስ ፊክስድ የሆነ ፕራይስ ነው። ምንም አይነት የዋጋ ኢንፍሌሽን የለም። በኢትዮጵያ ብር ነው እየሸጥን ያለ ነው። ስለዚህ አክቲቭ በሆነ እንቅስቃሴ በደንብ እየሰራን ያለ ነው። በ2 ዓመት ከ6 ወር ማክሲመም ብለን የምናስበው እስከ 3 ዓመት ጊዜ ድረስ ዴሊቨር እናደርጋለን ብለን እናስባለን። እንደምታዩ አካባቢው በኤምባሲዎች የተከበበ ነው። ስለዚህ ሪተርን ቫሊዩም ለማከራየት ብትፈልጊ ለመኖር ብትፈልጊ በደንብ የሚያወጣ ነው። በዶላር የሚከራይበት ሰፈር ነው። አዲሽናሊ ደግሞ እዚህ ጋር ካለው የስዊሚንግ ፑል ጋር በቀጥታ ይገናኛል። ሪዲዛይን አድርገንለት ይሄንን ስዊሚንግ ፑል ከዚህኛው አፓርትመንት ጋር ሚክስ እናደርገዋለን። ይሄንን ዲዛይን እንዳለ እንሰራውና ከፍ አድርገን ሁለተኛ ፍሎር ላይ ነው ስዊሚንግ ፑሉን የምንሰራው። እንዳልኩሽ የኮምፓውንድ አይነት ቫይብ እንዲኖረው እታች ላይ ያለውን ይሄንን ግሪን ኤሪያ ለልጆች መጫወቻ ፕሌይግራውንድ መሆን እንዲችልና ነዋሪዎቹ የትም ሳይሄዱ ሁሉንም አሚኒቲዎች ደግሞ በአቅራቢያቸው እዚሁ ማግኘት እንዲችሉ በማሰብ ይሄንንም ሪዲዛይን አድርገን እየገነባን ነው የምንገኘው። በጣም አሪፍ። ከተገነባ በኋላ ራሱ የሚገርም ቪው ነው የሚኖረው። ይሄ ሞሉ ምናምን ያለው ነገር በጣም ነው የሚያምረው። በጣም ሌክዠሪ ላይ በደንብ ተጠንቅቀን ነው የምንሰራው። ከዚህኛው አፓርትመንቱ ወደዚህኛው በቀጥታ የተገናኘ ነው የሚሆነው፣ የተያያዘ ነው የሚሆነው። ስለዚህ ቪውም ባልከኒያቸው ላይ ቁጭ ብለው ይሄንን ቆንጆ የሆነ ቪው ማየት ይችላሉ። አዲሽናሊ ደግሞ መተው እያንዳንዱን አክቲቪቲ ኢዝሊ መጠቀም ይችላሉ ማለት ነው። በጣም ደስ ይላል። ውጭ ሀገር ላለ እዚህ ሀገር ላለ ሰው እናንተን እንዴት ማግኘት ይችላሉ? አድራሻችሁን ታስቀምጡ። እሺ፣ ደንበኞቻችን እታች በምናስቀምጥላቸው ስልክ ኮንታክት ማድረግ ይችላሉ። በዋትስአፕ፣ ቫይበር፣ ኤኒ ሶሻል ሚዲያ ፕላትፎርም ላይ በዚህ ስልክ እኛን ማግኘት ይችላሉ። አዲሽናሊ ደግሞ ከውጭ ሀገር ሆነው ደግሞ ኮንታክት የሚያደርጉን ሰዎች ቪዲዮ ኮልም በተለያዩ ነገሮች ልናሳያቸው እንችላለን። ስለዚህ በዛ መልኩ እኛን ኮንታክት ማድረግ ይችላሉ። በጣም አሪፍ። ስለነበረን ቆይታ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። ቴንክ ሶ ማች። እሺ።